እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትዕግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውን ቤት ሳይቀር ወንድሟና እናቷ አውድመውና አባክነው ሲጠብቋት አገኘች። ንብረቷና ገንዘቧን በተመለከተ ስትጠይቃቸው እንደለመድሽው ሸቃቅለሽ ብይ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ ህመም የተጠቃችው ትዕግስት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለ1 ዓመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትላንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። ለቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። በጣም አሳዛኝ ዜና ነው። እግዚአብሔር በሚያውቀው እዛው ሸቃቅልሽ ቢ የሚል መልስ ነው የተሰጣት ከቤተሰቦቿ ማለት ነው። ስለዚህ ውድ ቤተሰቦቼ ከዚህ በፊት ነግሬያችኋለሁ፣ ዛሬም ደግሜ ላስታውሳችሁ፣ ሁሌም ለራሳችሁና ለራሳችሁ ቅድሚያ ስጡ። ገንዘባችሁን በተለይ አሁን በብዛት የኔ ቤተሰቦች አረብ ሀገር ስለምትኖሩ ነው እናንተን ስለሚመለከት ነው ይሄንን ቪዲዮ ያመጣሁት ማለት ነው። ሶ ብራችሁን ገንዘባችሁን ላጎቴ፣ ላክስቴ፣ ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ እያልሽ ገንዘብሽን አትጭረሽ። አንቺ እዛ እንደፈለግሽ ዘንጠሽ ብሩ እንደምታመጪ ነው የሚቆጥሩት። ምክንያቱም ሲመነዘር በኢትዮጵያ ትልቅ ብር ስለሆነ በቀላሉ የምታመጪው ይመስላል፣ ግን በጣም ብዙ ዋጋ ከፍለሽ ነው ወገብሽን እስኪያምሽ ኩላሊትሽን እስኪያምሽ ድረስ ሰርተ። እንቅልፍ የላችሁም በብዛት አውቃለሁ። እንቅልፍ ቶሎ አተኙ። ጠዋት ደግሞ በጣም በጊዜ ነው የምትነሱ። ይሄን ሁሉ ዋጋ ከፍለሽ ያመጣሽውን ብር የማንም መጫወቻ አታ እና በጣም ፍጹም የምታምኚው ሰው ካልሆነ በስተቀር ከባድ ነው። ገንዘብሽን እዛው ነሽ መላ ባዶአችን እኮ ነው የቀረነው። ለምን ረሳችሁ? ለምን ታጠፋለሽ? ራስሽን አትገይውም። እሱ ምንድን ያቅትሻል? ከፍለሽ አታስገጂው። መጨከን ከቃተሽ ከፍለሽ አስገጂው። የታባቱ እኛ ብቻ የምንገደለው፣ እኛ ብቻ የምንበደለው፣ እኛ ብቻ የምንጨቀለው። ሴቶች ለምን ንቁ? ወይ አታሽሟጪ፣ ግደይ፣ ቆራጥ ሁኚ፣ ጨካኝ ሁኚ። ምንም አይመጣም። አይን ስታይ እኮ ነው፣ በአይንሽ ስታይ እኮ ነው ደምሽ የሚፈላው። በተለይ በስጋሽ፣ በተለይ በእናትሽ ልጅ ብለሽ ባመንሽው ስትከጂ ስትበይ ሞራልሽን ሲበላ